ሚውት ናቸው። ቆይ ላብራላቸው። ሚውት ሚውት ራካሲ ራሳ ነው የሚባለው። ሚውት ራካሳ ሚውት ናቸው። ስታበዛችሁ አደጋሙ ሚውት ራካስ ينتلكو يودلي جبتنا ويا دوت ودور دمجانكو بيجي مددو تمام بيجي مددو دمجانكو ሙባረክ ማሳሰለ ምናልባት ትላንትና ያንን የተቀናበረ ቪዲዮ ካዩ በኋላ ማዘር አይምሯቸው ትንሽ ድክ አይደለምና ድንገት ሰዎችም በሚዲያ ላይ አሳዩን ብሉ ማዘር ከዚህ እስከሚሄዱ ድረስ ያ የተቀናበረ ተናግሬያለሁ። እሳቸው ከሄዱ በኋላ እናሳያለን። እኔ እንደዚህ ብያቸዋለሁ። እናንተም ማለት ነው ጉዳዩ እኔ ቤት እያለ ራሱ የማይሆን ነገር ስናወራ እናትየውን ይዛችሁ ሄዱ እያልኩ ነኝ። ሌላ ቲክቶክ እንዳይጠቀሙ ይሄን እንጂ ከዚህ ሀቢባ ስታወርዳችሁ ቀጥታ ከዚህ ስር መሄድ እንጂ እዚህ ስር መቀመጥ አይቻልም። ብዙ እንዳያዩ ቪዲዮ ነግሬያለሁ። እኔ ቤት ራሱ አቡዬ በጥንቃቄ ነው ነገርኳቸው። ስናሳይ እናትየውን ይዛችሁ ውጡ እያልኩ ነው መጀመሪያ እንትን ብለው። ስለዛ ቪዲዮ ይረብሻል። እንኳን እናት ሌላ እናት የሆነች ሁሉ ሴት የሆነች ነው። እኔ ይሄ ኢንፎርሜሽን የመጀመሪያ የደረሰው እኔ ጋር ነው። ለማንም ሸር አላደረኩም። ለሙ አህመድ ብቻ ነው። እኔ ላንቺ ራሱ ያላኩት ያለሽበት ሁኔታ ማይስማህ ብዬ ነው። ግን ዞሮ ወደ አንቺ መጥቷል ጉዳዩ። ደስ ብሎኛል። ማንም ሰው ሸር ቢያደርገው ራሱ ማንም ሰው ተጠያቂ አይሆንም። ከኛ እጅ መውጣት የለበትም። እኔ ጋር አህመድ ካንቺ ጋር ሙቤ በቃ ቤተሰብ ጋር ራሱ ልጇ ሳውዲ አረቢያ ሄዳለች። ሀቢባ ከመጣ ቶሎ ላስረዳችሁ። እቺ ልጃቸው ናት። ሳውዲ አረቢያ ሄዳ መዳም ቤት 1 አመት ከሰራች በኋላ መዳም ቤት ውስጥ እንግዲህ እንደምታውቁት አንዳንድ መዳሞች ጠንቋይን ነው የሚያምኑት። ከሰው ከፈጣሪ የበለጠ ከሰው የበለጠ ጠንቋይን ነው የሚያምኑት። እና ልጅቷ የመዳሟ ልጅ ስትታመም እቺ ልጅ ናት ቡዳውና ልጅቷን የበላችው እና እቺ ልጅ ካልሞተች ያንቺ ልጅ መዳን አችልም የሚል ትእዛዝ ሰጠ ጠንቋዩ ማለት ነው። በቃ ሞት ፈረደባት ማለት ነው። ከዛ በኋላ መዳሟ የጠንቋዩን እንትን ይዛ እቺ ልጅ ለመግደል ቤት ተዘግቶባት በጣም ያሳዝናል። ደህነት ጠንቋይ እንትን ቡዳ ማርጎናል፣ ብዙ ነገር አርጎናል ደህነት። እና እቺ ልጅ ተዘግቶባት ካለበት ቦታ ትገደላለች። በቃ ረመዳን ይውጣ ጾም ይውጣ አይ አሁን ትገደል በሚለው ላይ ቤተሰብ ሲከራከሩ ትሰማለች። እየተገደልኩ ነው ብላ ድምጽ እኔ ጋር አለ ማለት ነው። ለሀቢባም ይላካል። ትናንትና ሰምታችኋል። ሊገሉኝ ነው እንደዚህ። እቺ ልጅ አመት ከሰራችበት ቤት ሰዎቹ አንቺ ቡዳ ነሽ፣ ልጃችን የታመመው አንቺ በልተሽው ነው፣ አንቺ ካልሞትሽ ልጃችን አይድንም ተብለናል፣ ስለዚህ እንገልሻለን ብለዋት ነፍሷን ለማዳን ነው አምልጣ ወጥታ ፖሊስ ጣቢያ ሄደችው። እዛ ፖሊስ ጣቢያ ሄዳ ፖሊስ ደግሞ ቢሮዋን ጠርቶ ለቢሮዋ አስረከባት። ከዛ ቢሮ ገብታ ሽንት ቤት ውስጥ በሻርፓ ቁጭ ባለችበት ታንቃ ሞተች። ኢማጅን ይህንን ህንፃ ልጅ ያምናል። ታንቃ ሞተች ብለው እዛ ቁጭ ብላ ሞታ ቪዲዮ ቀርጸው ወይኔ ምናምን ብለው ድራማ ሰርተው እንዳዘነ ሰው ምናምን ብለው ቪዲዮ ቀርጸው ለቤተሰብ ይኸው ልጃችሁ ሽንት ቤት ውስጥ በሻርፓ ታንቃ አገኘናት ብለው ልከው በ20 ቀኗ ተቀበረች አሉ። ቤተሰብ ላኩልን አስክሬኑን እያለ የሚከፈለውን እንከፍላለን እያሉ የሬሳ ሳጥን ማስገቢያ መላኪያ 6000 ሪያል አስገቡ ብለው አካውንት ልከውላቸው ቤተሰብ ብሩን ቶሎ ስላላከ እዚሁ መንግስት ቀበራት ብለው ውሸት። የሳውዲ መንግስት ትኩስ ሬሳ ሳያስመረምር አይ ግን አሰሪዎቿ እነሱ እኮ ነው ያስቀጠሯት። እንደው እሷ 6000 አታ ነው እንዴ ከቤተሰብ አንቱ የሚባለው 6000 ሳውዲ ስንት መስሉክ ነው በኢትዮጵያ? ቆይ በኢትዮጵያ ልንገርክ። በቃ እቺ ልጅ አመት ከምናምን ሰርታለች። የአመት ደሞዟን ልካለች እኮ በየወሩ ደሞዟን ትልካለች። ሰላም ነው
በየወሩ ትልካለች። ኦኬ አዎ እናትየውን እኮ ቅድም ጠይቋቸው ኦሮምኛ ሙባረክ እያስተረጎመ ጠይቂያቸው ልካለች አሉ። በኢትዮጵያ 300 ሺህ እኮ ነው መኩ አስበዋል። የሬሳ ሳጥን ዋጋ 300 ሺህ ብር። ኧረ በፍፁም ምን አይነት ናቸው? ፈጣሪው ድረስ ልጅ ለሞተበት ቤተሰብ እንደው እውነት ራሷን ሰቅላ ሞታ እንኳን ቢሆን ኖሮ ልጅ ለሞተበት ቤተሰብ የሬሳ ሳጥን 300 ሺህ ብር መግዣ 300 ሺህ ብር ላክ ይባላል። ቤተሰብ ልጅ ለሞተበት የገጠር ሰው። ኧረ ግን እንደ ቢሮዎች እንደዚህ እንደ ደላሎች ግን እኮ ጨካኝ የለም። መጀመሪያ ደላላ ሲሆኑ ልባቸውን አውጥተው ጥለው ነው መሰለኝ። ምንም ልባቸው ለሰው እንዳይራራ ለሰው ልጅ ሐዘኔታ እንዳይኖራቸው አውጥተው ጥለው ነው መሰለኝ። እናትየው እንዴት ጉስቁል ያሉ እንደሆኑ አይታችኋል። አመዳቸው ቡን ያለ ክስል ያሉ እናት። አሁን ለእኚህ እናት ልጃችሁ ራሷን አጥፍታ ቢሮ ውስጥ ሽንት ቤት ውስጥ ራሷን በሻርፖ አንቃ ገላለች። ስለዚህ ሬሳዋን እንድንልክላችሁ ከፈለጋችሁ የሬሳ ሳጥን መግዣ 300 ሺህ ብር ላኩ። ግን እንደ ደላላ ጨካኝ የለም። እማዬ ተሞት ያሳዝናል በጣም። ከዛ ቶሎ ብሩን ስላላስገባችሁ መንግስት እዚሁ ቀበራት ብለሽ ፍንፍን jedhama ana walisoo gubbaarra mucaan ko abbaanas dastaa kan jedhamtu suudii hojiidhaa dhatte waggaa tokko dhatte amma immoo duute naan jedhanii du'aa ishiin arganne reenfi ishiinaan dhufne jiraan ishiinaan gallee sagalee naa ta'aa yaa uummata oromoo jechuun barbaada. Ayyee kun haadha keenya addee Shittaayee Margaa jedhamti. Jiraattuu godina Shawaa Kibba Lixaa aanaa Walisooti. Akkuma isheen hojjette obboleettiin keenya kun erga biyya hambaa deemtee reefu waggaa tokkodha. Kanaaf duute jedhanii immoo nuu bilbilanii otoo eenyuu jennu reeffa nuuf ergu jennee teenyee eegnu achitti hawaallee bu'aa nuun jedhanii waan saba irratti takka hin taane nurratti ta'e saba keenya bal'aa sagalee nuu ta'a maaloo. Akkasumas anis obboleessuma Abbaayinesh Dastaati Takaliin Dastaan jedhama. Nuyi waan biyya keessatti dhageenye tun irratti ta'aa jira. Waan biraa amma wanti isin kadhannu uummanni Oromoo kan biyya keessa biyya alaa kan jirtan reeffa mucaa keenyaa waan dhabnee jirruuf jiraashis dhabnee waan jirruuf sagalee nu taatanii reeffa mucaa keenyaa ijaan akka nu agarsiistan obboleettii keenya akka ijaan nu agarsiistan kabajaa fi jaalalaan sin gaafan.